በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ኦርቶዶክሳውያን ወገኖቻችን በሙሉ በኢትዮጵያም ከኢትዮጵያ ውጭም ያላችሁ ሁላችሁ የክርስቶስ ቤተሰቦች የእመቤታችን የድንግል ማርያም የቃል ኪዳን ልጆች የጻድቃን የሰማዕታት የነቢያት የሐዋርያት የደናግል የመነኮሳት ወዳጆች ባላገሮች በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? አሜን። ስለ ቸርነቱ ስለ ምሕረቱ ስለ ይቅርታው በሰማይ በምድር ስለ ጸናው ክብሩ አምላካችን እግዚአብሔር ስሙ ለዘላለም እየተመሰገነ ይሁንልን። ዛሬ በመጽሐፍ ቅዱስ ስለ ታላቁ በዓላችን ስለ ደብረ ዘይት ትንሽ የተወሰነ መልእክት ማስተላለፍ ፈልጋለሁ። ስለዚህ በእያላችሁበት ሆናችሁ ይህን የእግዚአብሔር ቃል ይህን ቅዱስ መልእክት እንድትከታተሉ አሳስባለሁኝ። እንግዲህ እንደሚታወቀው በዚህ በአብይ ጾም ውስጥ እያንዳንዱ ሳምንት እያንዳንዱ ሰንበት ስያሜዎች አሉት። አሁን ደብረ ዘይት ላይ ደርሰናል። ምናልባት ከመጀመሪያው ጀምሮ የተለያዩ የቤተክርስቲያን ሊቃውንት እያስተማሩን እየመከሩን የመጽሐፍ ቅዱስን ወንጌሉን እያብራሩልን ብሉያቱን አዲሳቱን እያስማሙልን ምስጢራትን እያብራሩልን ነው እዚህ የደረስነው። ስለዚህ ዛሬ ደብረ ዘይት የሚለውን ሳምንትና ደብረ ዘይት የሚለውን ስያሜ በዚሁም የሚሰጡትን መጻሕፍት እና ምንባባት እንዲሁም ታሪኮቹን ጭምር የምናይበት የመጽሐፍ ቅዱስ ክፍል ነው ማለት ነው። ከስያሜው ስንነሳ ደብረ ዘይት ማለት ምን ማለት ነው የሚለውን ጥቂት እንመልከት። የሁለት ቃላት ጥምር ስያሜ ነው። ደብር የሚለው የብቻውን አንድ ስም ነው። ዘይት የሚለው ደግሞ ሌላ ነው። ስለዚህ ደብር የሚለው በቋንቋው ወይም ደግሞ በግዕዝ ቋንቋ መሰረት ከፍ ያለ ተራራማ ቦታ ማለት ነው። ዘይት ማለት ደግሞ የወይራ ተክል ወይም ደግሞ ወይራ የበዛበት አትክልት ማለት ነው። ስለዚህ የሁለቱ ጥምር ቃል ደብረ ዘይት ተብሎ ይሰየማል። ይህ ደብረ ዘይት የአትክልት ቦታ ወይም ደግሞ የወይራ አትክልት የሚገኝበት ታላቅ ተራራ ማለት ነው። ስያሜው ከዚህ ተወስዷል። ይህ ለምንድን ነው ስያሜው ለዚህ እሑድ የተሰጠ ከተባለ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ከበርካታ ቦታዎች ካስተማረባቸው ትምህርቱ መካከል አንዱ ምስጢራትን የገለጠበትና ለደቀ መዛሙርቱ መጻእያትን ጭምር የመጻእያትን ዘመናት እና በዚህ ዘመን ስለሚፈጸሙት ነገሮች ሁሉ መለኮታዊ ምስጢሩን ያስተማረበት ትልቅ ቦታ ነው። ለምሳሌ ማቴዎስ 5 ላይ ስንመለከት ወደ ተራራ ወጣ፣ ከዛ አፉን ከፈተ፣ አስተማራቸው የሚለውን እናያለን። ያ ሌላ ተራራ ነው። ደብረ ታቦር ተራራ ላይ የተፈጸመውን ታላቅ ምስጢረ መለኮት እንመለከታለን። ያ ሌላ ተራራ ነው። አሁን ደግሞ ደብረ ዘይት የሚባለው ደግሞ ትልቁን የምስጢር ቦታ ትልቁን የነገረ መለኮት ሐሳብ የያዘበትን ቦታና ዓለምና ከዓለም ጋር ተያያዥነት ያላቸውን የሚፈጸሙበትን ሁኔታ ያስተማረበት ነው። ስለዚህ ደብረ ዘይት የሚለውን ስያሜ እንደዚህ እናያለን ማለት ነው። እና በዚህ በደብረ ዘይት በተባለው ቦታ ላይ ደቀ መዛሙርቱ ለብቻቸው ቀርበው ንግረነ ማይዜ ይከውን ብለው 3 ጥያቄዎች አንስተውለታል። እነዚህን አብራርቶላቸዋል። ይህ የተናገርከው ነገር መቼ ይሆናል ንገረን አሉት ይላል። እዚህ የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እስከ 36 ያለውን እስከ 32 ያለውን ስታነቡት አጠቃላይ ደብረ ዘይት የሚባለውን የቤተክርስቲያናችንን አስተምሮ ሙሉ ለሙሉ የያዘ ነው ማለት ነው። እና ይህ መቼ ይሆናል ንገረን፣ ቤተ መቅደሱ መቼ ይፈርሳል ብለሃል፣ አንተም አታዩኝም ብለሃል፣ እንደገና መለሳለሁ ብለሃል። እነዚህ ነገሮች መቼ ነው የሚሆኑ ንገረን ብለው ለብቻቸው እንደ ባለሟልነት እንደ ደቀ መዛሙርትነት ጥያቄ አንስተዋል። ለነዚህ ለእያንዳንዳቸው ጥያቄ ያብራራላቸዋል፣ ጥያቄያቸውን ይመልስላቸዋል። ስለዚህ ምንድነው የሚላቸው? እይታደግ ዘየ እብን ላይ ለእብን፣ ይህንን አታድንቁት፣
ድንጋይ በድንጋይ ላይ አይኖርም አይቀርም ብሏቸዋል። ድንጋይ በድንጋይ ላይ አይቀርም። አሁን ስለ ቤተ መቅደስ ነበረ የመጀመሪያው ጥያቄ። ቤተ መቅደሱ ተሰርቶ ውብ ሆኗል። እንደሚታወቀው በአይሁድ ታሪክ ጌታ ኢየሱስ ክርስቶስ በሁለተኛው ቤተ መቅደስ ጫፍ ላይ ነው የተገኘው። የመጀመሪያው ቤተ መቅደስ ንጉሥ ሶሎሞን የሰራው ነው። ለ420 ዓመታት አገልግሎት ሰጥቶ እግዚአብሔር ተመስግኖበት እስራኤልም አገልግለውበት መጨረሻ ላይ በኃጢአት በበደል ምክንያት ፋርስ ባቢሎን ወርደዋል። ኢየሩሳሌም ጠፍታለች። ቤተ መቅደሱም ፈርሷል። ከዛ ከተማረኩ ከ70 ዓመት በኋላ ንስሐ ገብተው የእግዚአብሔር ፈቃድ ጠይቀው ነቢያትም ተነስተውላቸው እንደገና ሁለተኛው ቤተ መቅደስ በዘሩባቤል በእዝራ በነህምያ አማካኝነት እና ከነቢያት ደግሞ እንደነ ነብዩ ዘካርያስ እና እንደ ሐጌ ያሉ ታላላቅ ነቢያት እግዚአብሔር አስነስቶ ህዝቡን አጽናንቶ ህዝቡን አበረታቶ ሁለተኛው ቤተ መቅደስ ተሰርቷል ማለት ነው። ይህ ሁለተኛው ቤተ መቅደስ 500 ዓመት ወይም 520 ዓመት አካባቢ በምድር ላይ ቆሞ ሮማውያን እስከሚያፈርሱት ድረስ ያገለገለ ቤተ መቅደስ ነው። እግዚአብሔር የተመሰገነበት ቤተ መቅደስ። ስለዚህ ቤተ መቅደስ መፍረስ ነው አሁን ደቀ መዛሙርቱ የሚጠይቁት። እንደዚህ ውብ ሆኖ እያለ ይፈርሳል ትላለህ አሉት ይላል። እዚህ ቃል በቃል ሲናገር ጌታችን ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደ እርሱ ቀርበው የቤተ መቅደሱን የህንጻ አሰራር አሳዩት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ነው የሚላቸው። ስለዚህ ይህ ነው አንዱ ትልቁ ጥያቄ የነበረው ማለት ነው። እነሱ አሳዩት ይላል። ለምንድን ነው ያሳዩት ከተባለ ወደ ኋላ መለስ ብለን የማቴዎስ ወንጌል ምዕራፍ 23 ላይ ስንመለከት ከቁጥር 38 ላይ ያለውን ስናይ እነሆ ቤታችሁ ምድረ በዳ ሆኖ ይቀርላችኋል ይላቸዋል ጌታ። ለምን? እስራኤልን ነው እንደዚህ የሚል፣ አይሁድን ነው እንደዚህ የሚል፣ ቤተ መቅደስን አገልጋዮች ነው እንደዚህ የሚላቸው። እስራኤል ያለ ቤተ መቅደስ ህይወት የላትም። የእስራኤል ህይወቷ፣ የእስራኤል ኦክሲጅኗ፣ የእስራኤል አጠቃላይ የኑሮ አክሲሷ ቤተ መቅደስ ነው። ምክንያቱም ኃጢአት የሚነጻበት፣ ደም የሚፈስበት፣ እግዚአብሔር የሚመሰገንበት፣ ዓይኔም ልቤም ጆሮዬም በዚህ ቤት ነው ብሎ እግዚአብሔር ቃል የገባበት ያ ነው። ስለዚህ ያ ቤት ከፈረሰ እስራኤል ህይወት የላቸውም፣ ከእግዚአብሔር ጋር ግንኙነትም የላቸውም ማለት ነው። ይሄ ቤተ መቅደስ ይፈርሳል አለ። ለምን ቢባል የቤተ መቅደሱን ክብር፣ እውነተኛውን ቤተ መቅደስ፣ የእግዚአብሔርን ልጅ የቃል ኪዳኑን መሲህ አልተቀበሉትም፣ ናቆት፣ እንዲያውም ጣሉት። ከዚህ የተነሳ እነሆ እኔ ጫጩት ዶሮ ልጆቿን ወይም ጫጩቶቿን በክንፎቿ እንደምትሰበስብ ልሰበስባችሁ መጥቼ ነበር። ልሰበስባችሁ ከአራቱም አቅጣጫ ከተበተናችሁበት ከተሰደዳችሁበት ከስጋም ከነፍስም ስደት ከስጋም ከነፍስም መበተን ከህሊናም መበተን ልሰበስባችሁ መጥቼ ነበረ፣ እናንተ ግን አልወደዳችሁም ይላል። ስለዚህ ቤታችሁ ምን ይላችኋል? ምድረ በዳ ሆኖ ይቀርላችኋል ይላችኋል። ይሄ አንዱ ስለ ቤተ መቅደስ የተነሳው ጥያቄ ከዚህ ነው ማለት ነው። ይሄ ቤት ይፈርሳል ብሎ ስለነበረ ደቀ መዛሙርቱ ይፈርሳል ያለበትን ምክንያት ይዘው የቤተ መቅደሱን ህንጻ ማማር አሳዩት ይላል። እንደዚህ ውብ ሆኖ እንደዚህ አምሮ ይፈርሳል ትላለህ? በእርግጥ የዛ ቤተ መቅደስ አባቶቻችን በትርጓሜያቸው ወይም ደግሞ መጻሕፍት ሲተነተኑ ባስቀመጡበት መሰረት ግድግዳውና ወለሉ ምንድነው ይሄ ግንባታው ከተለያዩ የከበሩ ማዕድናት የተሰራ ስለነበረ የፀሐይ ብርሃን ከውጭ ላይ ከግንባታው ላይ ሲያርፍበት በቀጥታ ብርሃኑ ወደ ውስጥ ይገባ ነበር እና ሻማም ሳያበሩ ብርሃንም መብራትም ሳያበሩ በቀጥታ ያሳይ ነበር እና ውብ ነው። ጌታም ሲመሰክር በትንቢተ ሐጌ የተጻፈውን ሲነግረን የዚህ ቤት ክብር ከመጀመሪያው ቤት ክብር ይበልጣል ብሏል። ያው እግዚአብሔር የተደሰተበት ቤት ነው። ምንም እግዚአብሔር የተደሰተበት ቤት ቢሆንም እንኳን በየክፍለ ዘመኑ የሚነሱ አገልጋዮችና አማኞች ኃጢአት እያሸነፋቸው በደል እየነገሰባቸው የስጋ ፍላጎታቸው ወዲያና ወዲህ እያመነታባቸው ቤትን እያረከሱ እግዚአብሔርን እያሳዘኑ ሲሄዱ መጨረሻ ላይ በነቢያት ትንቢት መሰረት ጌታ ኢየሱስ ክርስቶስ ተገልጦ አስተምሮ መክሮ እነሱ መመለስ ስላልቻሉ ቤቱ ይፈርስላቸዋል አለ። ስለዚህ ደቀ መዛሙርቱ የህንጻውን ማማር አይተው እንደዚህ ሲያምር ይፈርሳል ትላለህ አሉት። ጌታ ግን ምን አላቸው? ድንጋይ በድንጋይ ላይ አይቀርም። ይሄ የምታዩት ድንጋይ ይሄ ውብ የሆነ ማዕድን ይሄን ቤት የሚወዳደረው የሌለ ቢሆንም እንኳን እንዲሁ ነው አይቀርም። ያው የነቢያት አለቃ ጌታ ኢየሱስ ክርስቶስ እግዚአብሔር ነቢያት እንለዋለን። የነቢያት አለቃ ቤቱ እንደሚፈርስ ቤቱ ቁሞ እንደማይቀር ይሄ ቤት በኃጢአታቸውና በበደላቸው ምክንያት ጠላት እንደሚከበው ጠላት እንደሚያቃጥለው
ትንቢት ይናገራል። አንዱ ጥያቄያቸው ይሄ ነው። ለዚህ ጥያቄ ይሄ ነው። ስለዚህ ቤተ መቅደሱ መቼ ይፈርሳል ነው አንዱ። ቤታችሁ ምድረ በዳ ይሆናል ብሎ ስለነበር ይሄ መቼ ይሆናል? ሁለተኛው ደግሞ እዚሁ ላይ ማቴዎስ 23 ላይ ቁጥር 37 ስለማይ ከዛሬ ጀምሮ በእግዚአብሔር ስም የሚመጣው የተባረከ ነው እስክትሉ ድረስ አታዩኝም ብሏቸው ስለነበረ መቼ ትመጣለህ አሉት። መቼ ትመጣለህ? መቼ ትመለሳለህ አሉት። የሱን መምጣት ይጠይቃሉ። ከዛ ሶስተኛው ወለ ህልፈተ ዓለም የዓለም ፍጻሜ የዓለም መጨረሻ ይሉታል። የዓለም መጨረሻ ሶስት ናቸው። አጠቃላይ የማቴዎስ ወንጌል ምዕራፍ 24 ላይ የደብረ ዘይት ትምህርት ነው፣ አስተምሮ ነው። ሶስት ጥያቄዎች ናቸው። ለነዚህ ለሶስት ጥያቄዎች ነው በቂ መልስ ጌታ ኢየሱስ ክርስቶስ የተሰጠው። ስለዚህ ስለ ቤተ መቅደሱ ይሄው ይፈርስላችኋል አለ። ይህንን ታሪክ በ70 ዓመተ ምህረት ሮማውያን ኢየሩሳሌምን ከበው ሲያስጨንቁ ጥጦስ በተባለው ኮማንደር ወይም የጦር አዛዥ አማካኝነት ቤተ መቅደሱ እንዴት እንደወደመ፣ እንዴት እንደፈረሰ፣ እንዴት እንደተቃጠለ ወርቁ ብሩ የእግዚአብሔር የክብር ዕቃ በቤተ መቅደስ የነበረው እስራኤል እግዚአብሔርን ሲያገለግሉበት የነበረ ደም ሲያፈሱበት መስዋዕት ሲሰውበት ስብ ሲያጤሱበት የነበሩ እነዛ ሁሉ ከሙሴ ዘመን ጀምሮ የነበሩ ዕቃዎች በሙሉ የተማረኩበት የተሰባበሩበትም ጭምር ነው። ወርቁም የተዘረፈበት ጭምር ነው። ስለዚህ ቤተ መቅደሱን መፍረስ መቃጠል በዚህና የእስራኤልንም ጭምር መሰደድ የኢየሩሳሌምንም መፍረስ ያሳየናል ማለት ነው። ይሄንን ይላል። ከዚህ ይቀጥልና በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም ፍጻሜ ምልክቱ ምንድነው? ጌታችን ኢየሱስ መልሶ እንዲህ አላቸው፣ የሚያስታችሁ እንዳይኖር ተጠንቀቁ። ከዚህ ቀጥሎ ያለ ቤተ መቅደስ ፈርሷል። የአገልግሎት ቤት የለም። እውነተኛ ካህናቶች የሉም። በኃጢአት ምክንያት ነገር ሁሉ ተደበላልቋል። ይሄ ሲሆን ደግሞ ሁልጊዜ አሳሳቾች እንደሚመጡ ይታወቃሉ። ግልጽ ነው። እውነተኛ መምህራን ከሌሉ፣ እውነተኛ የእግዚአብሔር ቤት ከሌለ፣ ስርዓት ከሌለ፣ የማይጠበቅ ከሆነ ሐሰተኞች የበግ ለምድ የበግ ቆዳ ለብሰው የሚመጡ ማለት መምህራን መስለው የሚታዩ፣ ነቢያት መስለው የሚታዩ፣ አገልጋዮች መስለው የሚታዩ ይመጣሉ። ስለዚህ ማንም እንዳያስታችሁ ተጠንቀቁ ብሎ ለሐዋርያት ይናገራል። ስለዚህ ይህ በሐዋርያትም ዘመን ነበረ። በሐዋርያትም መካከል ሐሰተኞች ተነስተዋል። ከሐዋርያትም ቀጥሎ ደግሞ ተላውያነ ሐዋርያትም በተነሱበት ዘመን ነበረ። ከዛም ሊቃውንት እየበዙ ሲመጡ በመካከለኛው ዘመን አሁን እኛ ባለንበትም ዘመን እንደሚታየው ነው ማለት ነው። አሳሳቾች በጣም እየበዙ ማንም እንዳያስታችሁ። በነገራችን ላይ እንዳያስታችሁ የሚለው ቃል ምንድነው ከተባለ ሰው ዝም ብሎ አይስትም። አስመስሎ የሚመጣ ነው የሚያሳስት። በቃ በለመደው በሚያውቀው በተማረው ነገር የሚመጣ ነው የሚያሳስተው እንጂ ማንም ሰው ያላወቀውን ነገር ቢሰብክ ያለመደውን ነገር ቢያስተምረው ወይም ደግሞ ይዞበት ቢመጣ አይቀበልም። ለዚህ ነው በመጽሐፍ የበግ ለምድ ለብሰው የሚመጡ ተብሎ የተነገረላቸው ማለት ነው። የበግ ለምድ ያ ማለት ምንድነው? ምዕመናን በጎች ተብለው በመጽሐፍ ቅዱስ ተገልጠዋል። በጎች ናቸው፣ የክርስቶስ በጎች ናቸው። ስለዚህ መምህራኖቻቸውን ያውቃሉ፣ አባቶቻቸውን ያውቃሉ፣ ሰባኪዎቻቸውን ያውቃሉ፣ ካህናቶቻቸውን ያውቃሉ። ክርስቶስን ራሱን ያውቁታል፣ የእግዚአብሔር በግ እንደሆነ ይረዱታል። ስለዚህ ተኩላ ሆኖ በበጎች መካከል ቢመጡ በጎች እንደማይቀበሉት ይልቁንም ደግሞ እንደሚያባረሩት ስለሚታወቅ ውስጣቸውን ተኩላ አድርገው ውጫቸውን የበግ ቆዳ ለብሰው ይመጣሉ። እውነት መምህራን መስለው፣ ነቢያት መስለው፣ አገልጋዮች መስለው ይመጣሉና ምዕመናኑን ይወስዳሉ። በዚህ አማካኝነት እንዳያስታችሁ ተጠንቀቁ። አሁን ለምዕመናን የሚሰጥ መልእክት ይሄ ነው። ማንም እንዳያስታችሁ ተጠንቀቁ። የጠመጠመ ሁሉ ካህን አይደለም። የሚሰብከው ሁሉ ሰባኪ አይደለም። የክርስቶስ ስም የሚጠራ ሁሉ ክርስቶሳዊ አይደለም። ለምን? ማቴዎስ 7 ላይ የተጻፈው ወንፍሬሆሙ ታምርዎሙ ከፍሬያቸው ታውቋቸዋላችሁ ነው የተባለው። ከፍሬያቸው። ስለዚህ እውነተኛ የመምህራን ፍሬ ያደረበት የመምህርነትን ፍሬ የያዘ ከክርስቶስ የተሾመ እውነተኛ የካህናት በረከትና ሹመት ያለበት የካህናትን ጸጋ ያለውና ከክርስቶስ የተሾመ ከሆነ ፍሬ አለው ማለት ነው። ፍሬ አለው። በእግዚአብሔር ቤት ተገኝቶ ምዕመናንን ሰብስቦ ንስሐ ሲሰጥ ስጋው ደሙ ሲያቀብል ጸጋ እግዚአብሔርን ሲያድል ይገኛል። ስለዚህ ፍሬው ትልቁ መንፈሳዊ መምህር፣ መንፈሳዊ ካህን፣ መንፈሳዊ አገልጋይ ትክክለኛውን መንፈሳዊ የሆነውን የእግዚአብሔርን ቃል ይዘራል። ውጤቱ ደግሞ ከፍሬው ይታያል ማለት ነው። እና በዛ ደረጃ ስለሚታይ ማንም እንዳያስታችሁ ተጠንቀቁ ይልና ቀጥሎ ያሉት ምድር በሂደት ምን እንደምትመስል ያሳያል። ረሃብን ያነሳል፣ ጦርነትን ያነሳል፣ የእርስ በርስ ግጭትን ያነሳል። ህዝብ በህዝብ ላይ፣ ጎሳ በጎሳ ላይ፣ መንግስታት በመንግስታት ላይ ይነሳሉ። ይህን ምዕመናን መረዳት አያቅታቸው። እውነት ለመናገር እንደው ፍጹም ቤተክርስቲያን የማይመጣ ካልሆነ በስተቀር የእግዚአብሔርን ቃል ሰምቶ የማያውቅ ካልሆነ በስተቀር ስለ መጽሐፍ ቅዱስ ግንዛቤ የሌለው ሰው ካልሆነ በስተቀር የቤተክርስቲያን ልጁ ነው፣
የካህናትን ትምህርት የመምህራንን ስብከት ቤተክርስቲያን መጥቶ የሚማር የሚያስቀድስ የሚቆርብ ምእመን ይህን እያንዳንዱ ነገር ያውቃል። አሁን ምድር ምን ላይ ነው ያለችው ይባል በአብዛኛው ዓለም ያለችበት አሁን ጦርነት ነው። የዓለም ትልቁ ስራዋ የሆነ ጦርነት ነው። በሌሊትም በቀንም እረፍት የሌለው ጦርነት ማለት ነው። እነዚህን ጦርነቶች ደግሞ ስታዩ እጅግ በጣም አውዳሚ የሆኑ ገዳይ የሆኑ የሰው ልጅ አካላትን የሚቆራርጡ ትልልቅ ችግሮችን የሚያመጡ ኢኮኖሚን ጭምር የሚያወድሙ ማህበራዊ ኑሮን መንፈሳዊ ኑሮን የሚያዛቡ ሰው ካደገበት ከተወለደበት አገር ሳይወድ በግዱ እንዲሰደድ ጫካ እንዲገባ የሚያደርጉ የጦርነት የግጭት ድምጾች ሁኔታዎች ይታያሉ። ስለዚህ ጌታ ኢየሱስ ክርስቶስ እንደተናገርኩት የነቢያት አለቃ ነውና ለነቢያት መንፈሱን ልኮ ትንቢት ያናገረው እርሱ በስጋ ተገልጦ በዘመኑ እነዚህን ሁሉ ወደፊት እስከ ዓለም ፍጻሜ ድረስ የሚነሱትን ሁሉ ነገረን ማለት ነው። ስለዚህ ህዝብ ላይ ይነሳል። ዛሬ ምእመናን እስኪ እዩት፣ እስኪ ተመልከቱ። ነገድ፣ ጎሳ፣ ቋንቋ እንደ ትልቅ ልዩነት እየታየ አንዱ በሌላው ላይ ሌላው በሌላው ላይ እየተነሳ አብሮ መኖር ያልተቻለበት ሁኔታ ይሄ ነው የሚያሳየው። እንግዲህ ሁላችን ያንዱ የክርስቶስ ልጆች አይደለም። በክርስቶስ ያመኑት ወንዶችም ሴቶችም አንድ ናቸው። ሎሌ የለም፣ ባሪያ የለም፣ ገዢ የለም፣ አገልጋይ ተገልጋይ የለም። ሁሉም አንድ ነው ተብሎ ተነግሯል። ይህን መጠበቅ ስላልቻለ ይህን መስማት ስላልተቻለ ለዚህ ቃል መታዘዝ ስላልተቻለ ዛሬ ጌታ እንደተናገረው አንደኛ ቋንቋ፣ ቀጥሎ ደግሞ ጎሳ፣ ቀጥሎ ደግሞ ድንበር፣ ቀጥሎ ደግሞ በመንግስታት ደረጃ ጥቅማ ጥቅሞች ይሄ ዓለምን እያባሉት ይሄ ምንን ያሳያል ከተባለ ጌታ የተናገረው የእግዚአብሔር ቃል እየተፈጸመ መሆኑ መምጫው መድረሱን ማሳያዎች ምልክቶች ናቸው ማለት ነው። በሌላ በኩል ደግሞ ስናየው ዲያብሎስ መንግስቱን ዙፋኑን በዓለም ላይ ዘርግቶ የሱ የሆኑትን ጎሳዎችን አብዝቶ ሰይፍ ለሚፈልገው ሰይፍ፣ ጦር ለሚፈልገው ጦር፣ ነገር ለሚፈልገው ነገር፣ እሳት ለሚፈልገው እሳት እየሰጠ ዓለምን ለራሱ እና በሚፈልገው መልኩ እያጨረሰ መሆኑን ያሳየናል ማለት ነው። ይህን ካለ በኋላ ለምእመናን ግን የሚያስታችሁ እንዳይኖር ተጠንቀቁ። አሁን ለቤተ ክርስቲያን የተሰጠ መልእክት ተጠንቀቁ። እነዚህን ሁሉ የጦርነትን ድምፅ ትሰማላችሁ። አታላዮች አሳሳቾች ይመጣሉ። ክርስቶስ በዚህ አለ፣ ክርስቶስ በዛ አለ እያሉ ይነግሯችኋል። እንዳያስቷችሁ ተጠንቀቁ። የእናንተ ጌታ አሁን አዳራሽ ውስጥ ለብቻው የሚቀመጥ አይደለም። በረሃ ውስጥ የምታገኙት አይደለም። እንደ ድሮው ዘመን ህብስት እያበረከተ ነው ቢሏችሁ አትውጡ። እዚህ ገብቶ ተገኝቷል ቢላችሁ አትውጡ። እያስተማረና ቢላችሁ አትስሟቸው። እነዚህ የሚሏቸው እንደዚህ አይነት ትምህርት የሚያስተምሯቸው አታላዮች ናቸው፣ ሌቦች ናቸው፣ ዋሾዎች ናቸው ብሎ ጌታ ኢየሱስ ክርስቶስ ለበጎቹ ለተከታዮቹ ለቤተ ክርስቲያን ከርሱ ውጪ እና እሱ ከሾማቸው ውጪ የሚመጡትን እንዳይሰሟቸው፣ እንዳያዳምጧቸው፣ እንዳያሳስቷቸው ማስጠንቀቂያ የሰጠበትን በዚህ መጽሐፍ ቅዱስ ያሳየናል ማለት ነው። ይቀጥልና ስለ ሐሳሳቾች ወይም ደግሞ በመምህራን ስም ስለሚነሱ ሐሰተኞች መምህራን፣ በነቢያት ስም ስለሚነሱ ሐሰተኞች ነቢያት፣ በሐዋርያት ስም ስለሚነሱ ሐሰተኞች ሐዋርያት በደንብ አድርጎ ይዘረዝራቸው። እኔ ክርስቶስ ነኝ ብለው ይመጣሉ ይላል። ምናልባት ይህን በሁለት ነው የምናየው። አሁን ቤተክርስቲያን ክርስቶስ ነኝ ብሎ ቢመጣ አትሸወድ። ምክንያቱም በክርስቶስ ተቀበለ፣ ክርስቶስን አውቀዋለች፣ አምነዋለች፣ ተቀበለዋለች። ላመኑት ለነርሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ተብሎ ተነግሯልና። ስለዚህ ነገር ግን ክርስቶስ ይመጣል ብለው ለሚጠብቁና ተስፋ ለሚያደርጉ ለቤተ አይሁድና ለቤተ እስራኤል ግን እኔ ክርስቶስ ነኝ እያሉ ብዙዎቹ መጣው ካሁን በፊት ብዙዎቹን አሳስተዋል። ወደፊትም ደግሞ ክርስቶስ ነኝ ብሎ የሚመጣ መሲህ ነኝ ብሎ የሚመጣ የቃል ኪዳኑ መሲህ ነኝ ብሎ የሚያሳስት ደግሞ ይመጣል። በዮሐንስ ራዕይ ምዕራፍ 13 ላይ እንደተጻፈው እነሆ አንድ አውሬ ከየብስ ሲወጣ አየሁት። ከባህር የሚወጣውም አለ፣ ከየብስ የሚወጣ አለ። ከባህር የሚወጣው የአሕዛብ ነው፣ አስጨናቂ ነው፣ በሰይፍ የሚያምን ነው። ከየብስ የሚወጣው ደግሞ የቤተ እስራኤል ነው፣ የአይሁድ ነው። ቀንዶቹ እንደ በግ ቀንድ ያሉ ናቸው ይላል። ቀንድ ስልጣን ነው፣ ቀንድ መከላከያ ነው፣ ቀንድ መዋጊያ ነው። ስለዚህ ይህ ከየብስ የሚወጣ አውሬ ነው፣ ግን የበግ ቀንድ ያለው ይመስላል። ማለት ክርስቶስን ይመስላል። ሲያስተምር፣ ታምር ሲያደርግ፣ ህዝብን ሲያታልል፣ ህዝብን ሲያሳስት ክርስቶስን ለመምሰል ይሞክራል። በእግዚአብሔር ቤት ይቀመጣል፣ የእግዚአብሔርን ቤት ያረክሳል እያለ ወደታች ወረድ ተብሎ በዳንኤል የተጻፈውን አንባቢው ያስተውል ብሎ መጽሐፍ ይናገራል። እሱን ሁሉ የተናገረበት እና ወደፊት የሚመጡትን ነገሮች ጌታ ኢየሱስ ክርስቶስ ተጠንቀቁ እያለ ለቤተ አይሁድም መሲሁን እንጠብቃለን ለሚሉ የሚመጣው ከዚህ በኋላ በግ የሚመስልና የበግ ቀንድ ያለው የሚመስል እንጂ እውነተኛው በግ እንዳለፋቸው የሚያስተምረውን በዚህ ይናገራል ማለት ነው። ይቀጥልና
ቸነፈርንምና የምድር መንቀጥቀጥ የምድር መናወጥ ረሃብንም ያነሳል። እንግዲህ ቸነፈር የሚባለው የስጋ ቸነፈር ብቻ አይደለም፣ የስጋ በሽታ ብቻ አይደለም፣ የስጋ ደዌ ብቻ አይደለም። የምድር መንቀጥቀጥን በራሱ የምድር መንቀጥቀጥ ብቻ አይደለም። እነዚህን እያየናቸው ነው። ምድር በተለያየ ዓለም ትንቀጠቀጣለች። እንደምታውቁት ህንፃዎች ይደረማመሳሉ። ውሃ እየተነሳ በምድር ላይ ይፈሳል። ሰዎች ለብዙ ዘመናት የገነቧቸው ቤቶች ይፈርሱባቸዋል። ብዙ ህይወት ይጠፋል። ረሃብም በተመሳሳይ መልኩ ቸነፈርም እንደዚሁ። ነገር ግን ረሃብም የምድር መንቀጥቀጥም ቸነፈርም በስጋ ብቻ አይደለም የሚታዩት። የመንፈስ ቸነፈሮች አሉ። የመንፈስ መንቀጥቀጥ አለ። የነፍስ ረሃቦች አሉ። የእግዚአብሔር ህዝቤ ማስተዋልን ዕውቀትን ከማጣቱ የተነሳ ጠፋ እንደተባለው ሁሉ ይሄ ትልቅ ረሃብ ነው። ይሄ ትልቅ መጥፋት ነው። ይሄ ትልቅ መሰደድ ነው። ስለዚህ ነፍስ ትራባለች፣ ነፍስ ትጠማለች። ነፍስ በኃጢአት መንቀጥቀጥ ወይም መናወጥ ትንቀጠቀጣለች፣ ትናወጣለች። ስለዚህ እነዚህን ሁሉ ጌታ ኢየሱስ ክርስቶስ አስተምሯል። በስጋም በነፍስም እንዳንጎዳ፣ በስጋም በነፍስም እንድንጠቀም፣ በምድርም በሰማይም እንዳንሰደድ፣ በምድርም በሰማይም የእግዚአብሔር መንግስት እንድንወርስ የተነገረበት ነው ማለት ነው። ከዛ ይቀጥልና ስለ እሱ መምጣት የሰው ልጅ ምልክት በሰማይ ይታያል ይላል። አታዩኝም ብሏቸው ነበር። አታዩኝም ከዛሬ ጀምሮ አታዩኝም ብሏቸው ነበረ። እዚህ በኋላ የሚመጣበትን የሰው ልጅ ምልክት በሰማይ ይመጣል፣ በሰማይ ደመና ይታያል እና ይሄ የሰማይ ደመና የሚባለው አባቶቻችን የባህሪ ክብሩ ነው ብለውታል። የባህሪ ክብሩ ነው፣ የሰማይ ደመና ክብሩ ነው። ምንድነው የባህሪ ክብሩ ነው ማለት? ጌታ ኢየሱስ ክርስቶስ ደመና የባህሪ ክብሩ መሆኑን በሲና ተራራ ላይ ያየነውን ያሳየናል። በኦሪት ዘፍጥረት በኦሪት ዘጸአት ምዕራፍ 19 ላይ የምናየው ሲና በደመና ስትሞላ ድንኳኑ ታቦተ ሕጉ ያለበት ድንኳን የቃል ኪዳኑ ታቦት ያደረበት ድንኳን በደመና ሲሞላ እናያለን። ያ ደመናው ሲወርድ እግዚአብሔር ቃል እንደሚያሰማ እስራኤል ሁሉ ከየማደሪያቸው ወጥተው ወደ ቤተ መቅደሱ ወይም ወደ ድንኳኑ እንደሚገሰግሱ ከዛ በኋላ ለእግዚአብሔር ለአገልግሎት ቅርብ የሆኑትና የመረጣቸውን ሙሴንና አሮንን እየጠራ ለህዝቡ መልእክት ሲያስተላልፍ ይታያል። ስለዚህ የባህሪ ክብሩ ነው የሚባለው ለዚህ ነው። የሰው ልጅ በደመና ሰማይ ታዩታላችሁ ማለት በባህሪ ክብሩ ይገለጣል በባህሪው። በእርግጥ እትራቱን ሳያጠፋ የተወጋውን የጎኑን ጦሩ የገባበትን ሚስማሮቹ ችንካሮቹ እጆቹ ላይ ገባ ይሄን ሁሉ ሳያጠፋ ይመጣል። ይሄንን እንግዲህ በትንቢተ ዘካርያስ ምዕራፍ 12 ላይ የተጻፈውን ስንመለከተው ወደ እርሱ ወደ ወጉት ይመለከታሉ ተብሏል። ወደ እርሱ ወደ ወጉት ይመለከታሉ። ስለዚህ ከ2000 ዓመት በኋላ ምናልባት ወደፊት ጌታ የሚመጣበትን ዘመን እሱ ነው የሚያውቀው እና እኛ አናውቀውም። ነገር ግን ያ የተወጋው ጌታ ሲመጣ የተወጋውን የእጆቹ ምልክት ያሳያል። እነዛ የወጉት ሁሉ በፊቱ ይቆማሉ። ያን ጊዜ ይመለከቱታል። ያን ጊዜ ሰው ለአንድ ልጁ ለበኩር ልጁ እንደሚያለቅስ ያለቅስለታል ተብሎ በነብዩ በዘካርያስ አስቀድሞ ከክርስቶስ በፊት 700 ዓመት በነበረው ስለ ክርስቶስ በተናገረው ነብይ የተጻፈውን እናያለን። ስለዚህ የሰው ልጅ ዳግም ሲመጣ በክብሩ ደመና ይገለጣል ብሎ ይህንን የሚያሳየውን የወደፊቱንና ለደቀ መዛሙርቱም ለቤተ ክርስቲያንም ምልክቶቹን በደንብ አድርጎ ያስቀመጠበትን እናያለን ማለት ነው። እንግዲህ የመጨረሻውን ለማየት ስንሞክር ከመጨረሻዎቹ ምልክቶች መካከል ምሳሌውን ከበለስ ተማሩ የሚለውን ነው የሚያሳየው። ምሳሌውን ከበለስ ተማሩ። በለስ ጫፏ ሲያቆጠቁጥ ቅጠሏ ሲለመልም በጋ ወይም መኸር እንደደረሰ ታውቃላችሁ ብሎ ቁጥር 32 ላይ ተጽፏል። ስለዚህ በለስ ማናት? በለስ ማናት? ስለ ደብረ ዘይት አስተምህሮ የጌታን መምጣት የምናውቅባት የጌታን ቀን መድረስ የምንረዳባት እቺ በለስ የት ኑራ ነው የምትለመልም የሚለውን እዚህ ላይ ስንመለከት በለስ ቅጠሏ የለመለመ እንደሆነ ጫፏ የለሰለሰ እንደሆነ መከር እንደደረሰ ታውቃላችሁ ይላል። መከር በጋ ነው። ግን መጀመሪያ በለስ ማናት ስንል ማቴዎስ 21 ላይ እናገኛታለን። ማቴዎስ 21 ላይ እናገኛታለን። የማቴዎስ ወንጌል ምዕራፍ 21 ላይ ጌታ ኢየሱስ ክርስቶስ ተርቦ ወደ ከተማ ሲወርድ በለስን አየ ይላል። ቁጥር 18 ላይ የማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ በለስን አያት፣ ፍሬ ፈልጎባት ጠጋላት፣ ከቅጠል በስተቀር ፍሬ አላገኘባትም ይላል። ወዲያውኑ ረገማት።
እና ወዲያውኑ ደረቀች ይላል። በዚህ ሰርፕራይዝ የተደረጉት ደቀ መዛሙርት ይህንን ያዩትና የተደነቁት ደቀ መዛሙርት እንዴት እንደዚህ ሊሆን ቻለ ብለው ጌታን ጠየቁት። ከዛ በኋላ እምነት ቢኖራችሁ በበለሲቱ የተደረገውን ብቻ ሳይሆን ይህን ተራራ ገፍታችሁ ተነስ ብላችሁ መንቀል የፈልጋችሁትን ማድረግ ትችላላችሁ ብሎ የበለስን ጉዳይ የእምነትን ጉዳይ ያስተምራቸዋል። ግን እቺ የደረቀች በለስ ማነች? እዚህ ጋር ሲያደርቃት እናያለን። እዚህ ጋር ሲያፈልሳት እናያለን። እዚህ ማቴዎስ 24 ላይ ደግሞ መልሶ በለስ ተለመልማለች ሲል እንሰማለን። እቺ በለስ ማናት ነው? እቺን በለስ ቅዱስ ያሬድ በለስ ዘይቤ ቤተ እስራኤል ሙንቱ በለስ የተባለችው የእስራኤል ቤት ነች ብሎ ቅዱስ ያሬድ ነገረን። ቤተ እስራኤል ናት። በእርግጥም ጌታ እንዳደረቃት ቤተ እስራኤልን ቅድምም እንደነገርኳችሁ ምዕመናን በለስ ቅድም እንደነገርኳችሁ በ70 ዓመት የኢየሩሳሌም እንዴት እንደተቃጠለች ቤተ መቅደሱ እንዴት እንደፈረሰ አሕዛብ ሮማውያን እንዴት እስራኤልን እንዳጎሳቆሩ እንደገደሉ ለ2000 ዓመት ያክል እስራኤል ያለ ሀገር እንደኖረች በስደት እንደኖረች በበለስ ተመስሎ ጌታ የተናገረው ሲፈጸም አየን። ደረቀ ማለት እሱ ነው። አንድ ሀገር እንደ ሀገር መንግስት ከሌለው ህልውና ከሌለው ድንበር ከሌለው እንደሚታወቀው ባህል ከሌለው ቋንቋ ከሌለው ሀገር አይደለም። ሀገሩን ትቶ ከተሰደደ በጠላት እግር ስር ከወደቀ ሀገር የሚባል ነገር የለም። ስለዚህ ከ70 ዓመተ ምህረት ጀምሮ አይሁድን ስንመለከት ኢየሩሳሌም ስንመለከት ህዝብ አልነበረም፣ ካህናት አልነበሩም፣ ቤተ መቅደስ አልነበረም፣ ነቢያትም አልነበሩም፣ ሁሉም አልነበረም። በዚህ ምክንያት በለስ ደረቀች ማለት በለስ ቤተ እስራኤል እና ተለመልማለች አለ። ይህንን ደግሞ ከ2000 ዓመት በኋላ ምናልባት ይህንን እንግዲህ ታሪክም ጭምር ስለሆነ በ1948 እንደ አውሮፓውያን አቆጣጠር እስራኤል ከ190 ምናምን ሀገራት የተሰባሰቡበትን ታሪክ ያሳየናል። በተባበሩት መንግስታት ይሁንታ እስራኤል ሀገር እንዲኖራት የተፈቀደለትን ያሳያል። በዚህ ምክንያት አሁን እስራኤል ያለችበትን እናያለን። መንግስት መስርታለች፣ ህዝብ አላት፣ ሀገር ሆናለች፣ ለዓለምም የምታስፈራ ሆናለች። ይህን ጌታ በለስ ጫፏ ሲለሰልስ ቅጠሏ ሲለመልም በጋ እንደደረሰ ታውቃላችሁ ያለው የተፈጸመ መሆኑን ያውቃል። ስለዚህ እናያለን። ስለዚህ ያ ማለት ነው ጌታ መምጫው ቀርቧል። መዘጋጀት አለብን፣ መጠንቀቅ አለብን። ንስሐ ያልገባን ንስሐ እንግባ፣ ፍቅር የጎደለን ፍቅር ይኑረን፣ እግዚአብሔርን ቃል እንጠብቀው። ዘመኑ በሙሉ ማለቁን ምልክቶቹ ንገረን፣ ይህ መቼ ይሆናል ብለው ደቀ መዛሙርቱ የጠየቁትን በሙሉ ነግሯቸዋል። ምናልባት የሚቀረው የሐሳዊ መሲህ ጉዳይ ነው። በተቀደሰው በእግዚአብሔር ቤት ምስሉን የሚያቆምበት ለጣዖት የሚያሰግድበት እስራኤልንና ሌላውን ዓለም የሚያሳስትበት ካልሆነ በስተቀር ሁሉ ነገር ያለቀ ነው። ግን ለቤተ ክርስቲያን ግን በጋ እንደደረሰ ወቁ ነው የሚለው። በጋ ምናልባት በጋ የሚለው በመጽሐፍ ቅዱስ መኸር ማለት የደስታ ወቅት ነው፣ የበረከት ወቅት ነው። ክረምት የኃጢአት ነው፣ ክረምት የጨለማ ነው፣ ክረምት የፍዳ ነው፣ ክረምት የረሃብ ነው። በጋ ማለት ግን ምርቱ የሚዛቅበት ሰው እረፍት የሚያደርግበት ጊዜ ነው። ያ ማለት ክርስቶስ ሲመጣ ቤተክርስቲያን እረፍት የምታገኝበት ነው፣ ከመሳደድ የምታርፍበት ነው፣ ጸሎቷ የሚሰማበት ነው የሚለውን የሚያሳየን ነው ማለት ነው። ስለዚህ የደብረ ዘይትን ታሪክ ባጭሩ ሕይወትንም ጭምር መጠንቀቅንም ጭምር የጌታንም አስተምሮ ጭምር አጠር አድርገን በዚህ ገልጸናል። ያስተማረንና የመከረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተባረከ ይሆንልን። በዓሉን የረድኤትና የበረከት ያድርግልን። ወስብሐት ለእግዚአብሔር። ይቆየን።